በሞት እንድንነጠቅ በእናትሽ ላይ የተወረወረን ጦር ያለው ከዚህ ከ7 ቀን በኋላ የእሱን መርዶ ልትሰሚ ነው። የሰማይ አምላክ አላውቅም እየሰበኩ እያለ ጣልቃ ግባ ብሎኛል። ጣልቃ ልግባ? ላስመልጣ? በዚህ 7 ቀናቶች ውስጥ እናትሽ እንዲሁና ተኝታ ጸጥ ብላ አደረች። ሬሳውን መታችሁ ውሰዱ፣ ወደ አገር ቤት ውሰዱ የሚል ስልክ ከዛ እንዲደወል ጠላት ፋይል ከፍቶ ጨርሷል። ግን ከእግዚአብሔር የሰማሁት ድምፅ አለ የቀደመውን ሞቱን ሰብሬያለሁ፣ የሞት ማውጊያውን ሰብሬያለሁ። እናትሽን ሊደፍን አብሎ ለመግደል የወጣ የሞት ሴራን መትቻለሁ። ምንም አትሆን፣ ይሄ የሞት ኃይሉን ሰብሬያለሁ። በእናትሽ ላይ የተወረወረው ጦሩን ሰብሬያለሁ። ግብቱ ሱካሩ የት እንደገባ አይታወቅም። ነፃ ወጣለች። አንቺ ልጸልይ፣ እሷ ይዛ ነፃ ትወጣለች። እጆቻችን ዘርጉ። የእሷ ጤና ሙሉ ነው። የእሷ እዛ እናቷ ትታመማለች። ጤና ላላት ለእሷ ጸልያለሁ። ሙሉ ጤና ወደ እሷ ይሄዳል። እናትየውን ወክላ መታለች፣ ቆማለች። እኛው በእናትየዋ ላይ የወደቀ መርገም፣ ግብት፣ ሱካር ከሕይወቷ የተፈረሰ ይሆን። መኖር አልፈልግም ብለሻል። ይኸው በርሽ ክፍት ነው። ሂጂና ውረሽ፣ ወደ ቦታው ተመለሽ። ትልቅ ኪዳን አለ። ግን ይለፋል፣ አያልፍም። ግን ይደክማል፣ ተቀይሮ አያውቅም። አባትህን ያለ ጊዜ ነው ጠላት የነጠቀው። ይሄ ልጅም ያለ ጊዜ ይነጥቃል ብሎ የሚታገል መንፈስ አይደለም። ኢየሱስ ስም አይሆንም፣ አይሆንም። አሜን። እናንተ መንደር የሆነ ኩምቤ የሚባል ሰው ማን ነው? ኩምባ አባቴ። እጆቻችሁ ዘርጉ። ከዛ ሰው ጀርባ ከሞተው ከአባቱ ጀርባ ይሄ ልጅ የሚከተል መንፈስ አይደለም። በኢየሱስ ና ይላል። በደም ስሙ። ያለ ጊዜ ና ይላል። ህልሙ የምታየውም ጥሩ አይደለም። የተፈወሰ ህልም አይተህ አታውቅም። አንዳንድ ጊዜ ማይኔታ ላይ ደንግጠህ በኢየሱስ ስም ትለዋለህ። ያስተነግጣል፣ ይጨንቅሃል። የሞት መንፈስ ብላተኛን ሲያሳድዳል ዛሬ ይሰብረዋል። ኮምቤ ጀርባ የመጣ ሞት ካንተ ጀርባ ተሰብረዋል። አሜን። ናስት ልጸልይ። የተኛው ሴራ ነፍስን ሊበላ የወጣ ክፉ ደመና ከዚህ ብላተኛ ጀርባ ሂድ፣ ሂድ። ዘርመንዘር ውስጥ መርገም አለው፣ መርገም አለው። የሚመለክ መንፈስ አለው። ዘርመንዘር ውስጥ መሰዊያ የለመደ መንፈስ አለ። ያ መሰዊያ የለመደ መንፈስ አባቱን ይዞ ሄዷል። ይህ ልጅ በጌታ ስለወጣ አምልጦ ስለመጣ ኮቴውን ተከትሎ መጥቷል። ዛሬ የሰማይ አምላክን ገልጫለሁ። እጆቻችሁ ዘርጉና ተገለበጠ በሉ። እግዚአብሔር በበረከት ይጎበኛል። አሜን፣ አሜን። በጣም አይምሮን ይበጠብጣል። በጣም ቸርች ካርገባው በቃ በጣም ያጨናነቀ ሰላም ተመልሷል። ይሄ አመት ሳይዘጋ እግዚአብሔር እጥፍ ምርኮ፣ እጥፍ በረከት ወደ አንተ ሲመለሳል። አሜን። ሆኗል፣ ተፈጽሟል። ወደ ቦታው ተመለስ። እቺ እናት ኪዳን አላት፣ ቃል አላት። አሜን። ለሕዝብ ጥላ ናት። አሜን። የምስኪኖች ጓዳ ናት። አሜን። ግን በጣም ነገር ይከተላታል። የሚገፋ ይበዛታል። መኖሩን የሚጠላ አሁን ከሰው ጋር መኖርሽን ማለት ከብቶሻል። ባራፎ ለሚታሰራ ሰይጣን ረዥም ዕድሜ ያኖርሻለሁ። አሜን። አትሞቺም። አሜን። ወርቀሽ አትቀሪም። አሜን። ከጥቂት ጊዜ በኋላ ከሆድ ጋር በተያያዘ ኩላሊት ይሁን ጨጓራ ይሁን ኦፕራሲዮን ልትደረግ
ጠላት ፋይል ከፍቶ ጨርሶታል። ኦፕራሲዮን እየተደረገች በአክም ስህተት እንድትሞት ጠላት ጨርሶታል። አመቱ እንደው አመት ሳይቅ በቅርብ ጊዜ ጠላት ፋይል ከፍቷል። የኔ አምላክ የቀደመውን የጠላትን እቅድ አፍርሻለሁ። አሜን። ፈረሰ። አሜን። ጸልላችሁ ፓውስ ሁለተኛ ጭንቅላትሽን ይይዛል። ሶስተኛ ወገብሽን ተቆጣ። ዛሬ ነጻ ትወጪ። አሜን። ከፈተ የሟርት ጉልበትን ሰብራ። አሜን። ኃይሉ ተዘግቷል ብሎ ኃይሉ ተዘግቷል። ድገሙ ኃይሉ ተዘግቷል። ወደ ሁለት መስመር መቼ የሚባለው የባለቤቴ አባት በሕይወት አለው። ከሰውየው መቃብር ወደዚህ ወደ እሷ ሚሰራጭ መንፈስ ያለ ዘር መንዘራቸውን የጨረሰ መንፈስ ነው። ያ መንፈሱ ተመቷል። ሁለተኛ እዚህ ከተማ 06 አካባቢ አንድ ጌታቸው የሚባል ሰው ጌታቸው የሚባለው ሰው ከባለቤትሽ ጋር የተገናኘ የት ወፍጮ ቤት ባትሽ ምንድን ነው የሚሰራው? ወፍጮ ቤት የእሱ አሁን ጌታቸው የምትለው እሱ ወፍጮ ቤት ነው የሚሰራው። በሁለት መንገድ እኮ ቤቱን ገዝቷል። ላይ መንፈስ ይህ ሰውዬው ደግሞ አሁን እኔ የጠራው ጌታቸው የሚባለውን ሰው ሟርተኛ ነው፣ ደጋሚ ነው። አላውቅም ሰርቶ ደክሞስ እንዳይቀየር አድርጎሻል ማለት ነው። አንገት ላይ ጥቁር ክራ ያለው አላውቅም፣ የሆነ ቀይ ነገር ነው። እኔ አላውቅም። የሰማይ አምላክ እግዚአብሔር መንፈሱን አፍርሻለሁ። እጅ ከነዘርጉና ፈረሰ በሉት። ድገሙ በእናታችሁ። የሰውየው ዘር ግንድ ጉራጌ ነው። ታውቂያለሽ? እያጎረሰ እየገደለ የቆየ አውሬ ዛሬ ተቀጣ። አንድ ቀየው የሚባል ልጅ አለ እዛ ቦታ የሚሰራው ሌላ መርክን የሚባለው አለ። እሺ የሰባት ሰው ፎቶ ቀየው መርክን የሰባት ሰው ይዞ ሄዶ ሁለት ግብ ከፍሏል። ለሰውየው አንድ ትዕግስት የምትባል ልጅ አላት። እኔ አላውቅም። ልጅ ካነሰርኩ ባካቸው አንተ ልጅ ገባው በእናንተ ላይ የተከፈተ አጀንዳ ተዘግቷል። አብርሱ አሜን ብላችሁ በአንቺ ላይ የተሰራ ድግምት አይሰራ፣ ሟርት አይሰራ። ሰባት ሰዎች የበታች አድርጓል። የብዙዎችን ምንጩን ያጣመመ በስማቸው ላይ የተለጠፈ ፋይል በኢየሱስ ያው ደም ዛሬ ተቀደደ። ዕድሜ ልክ ሰራተኞችን የበታች አደርጋለሁ ብሏል። እንጀራ ጠግበው እንዳይበሉ አደርጋለሁ ብሏል። ከኔ እጅ ደግሞ ማንም ተወዳድሮ አያገኛቸውም ብሏል። በሰውየው ቤት ውስጥ የሚቀለብ ዘንዶ አለ። በቅርብ ጊዜ ቀጥቅጦ ይገላል። ከዚህ በኋላ ባንተ ሟርተኛው አይነቅም። እግዚአብሔር ምንጫቸውን ሰጥቶታል። እግዚአብሔር እቅዳቸውን አበላሽቷል። በአንቺ ላይ በለብናት የታወጀ አዋጅ ተበላሽቷል። አይሆንም በሉት። በኢየሱስም ፈረሰ፣ በኢየሱስም ተበተነ። አወሳወሱ እንደዚህ በላት ፈረሰ በሉት። ፈረሰ። ዙሪያ ላይ በቃ በዙሪያችሁ ላይ በመንገዳችሁ ላይ የቆመ ሲበተን አየሁ። በኢየሱስም ተበተነ። እጅሽን ዘርግን ይስጥልሽ። በመርከብ በልጆችሽ በሕይወትሽ የተሰራ ፋይል
እያስጨነቀ የቆየ ነፍስ ገዳይ ከዚች ኢት ጀርባ በዳን ሂድ በኢየሱስ ያው ወጥተሻል። ይሄ ዓመት ሳይዘጋ በቤትሽ ምስጋና አለ። አሜን። ሰላም ተመለሽ። ጌታ ይባረክ። ምንም ብለው ነገር የለኝም። እግዚአብሔር ስሙ ይባረክ። አሜን። የሚጠቅመኝ መስሎ የሚጎዳ ስራ ይዤ ብዙ ተንከራተትኩኝ። አሁን በምክንያት እግዚአብሔር ይህችን ቀን ያሳልፎ ሰጥቶኛል። ስሙ ይባረክ። ጌታ ተመስገን። ወደ ቤቱ ለመምጣት ብዙ ተቸግሬያለሁ። ይህን ቀን ብዙ ናፍቄያለሁ። ጌታ አሳልፎ ሰጠኝ። እኔ አቅቶኛል። እግዚአብሔር ስለረዳኝ አመስግኑልኝ። ይዘኝ ብዬ እሱም እንዲገለገል ለራሴ ለመቃል እንዲወጣልኝ መልኬ ይዤ መጣሁ። ጌታ እግዚአብሔር አግኝቶ ብዙ አገልግሎት ከዛ በዚህ ከመስከረም መካከል የሆነ የምታገኝ ነገር አለ፣ በሆነ ነገር ላይ ትሰማራለህ ብሎታል። እዛ እግዚአብሔር ተናግሮት አሁን ስራ ጀምሮ እየሰራ ነው። ጌታ ከበራቸው ልጆቻችን ወደ እሷ ሰርጉና ድርሽ ይቀጥላል በሉት። እዚህ በኋላ በሉት አትቸገሪ፣ አታለቅሽ በሉት። ይህ ዓመት በሉት የክብር ዓመትሽ ነው። ተባርከሻል በሉት። ተባረክ። ከሱ ከእጁ ስላመለሽ የምዝት ሰው አለ። ከእጄ ካመለጠች ቆማ ቀር ተሰቃይታ ስትኖር ያለው አንዴ ሰላም ነው፣ አንዴ ጤናማ ነሽ፣ ተመልሰሽ ስትታመሚያለሽ። አንድ ሳሙን ደስተኛ ነሽ፣ ስትመለሽ ይጨንቅሻል። አሁን ችግርና መከራ ያልደረሰው ሰው በሰውነት ይመስላለች። እዚህ ኑሮ ቢገለኝ ቢሞት ይሻለኛል ትላለች። ፎቶን ይዞታል። እዚች ልጅ ፎቶ አሰቅሏል። ቆማ ቀርታ ተሰቃይታ ታማሚ ሆና በሽተኛ ጠቁራ ካሰል ሆና ቁስል በቁስል እንድትሆን አደርጋታለሁ ብሏል። ልጆቻችሁን ዘርጉና አይሆንም በሉ። ድገሙ በእናታችሁ። ጀግና ነበረች፣ አሁን ተስፋ የቆረጠች መታለች። ጎበዝ ነበረች፣ ተስፋ ቆርጣለች። ወጣ ደስታ የምታገኝ ከቤት መውጣት አትፈልግም። እውነት ነው። አሁን ሰላሟ እርቋል፣ ደስታው እርቋል። ሰው አይቶይነን ምን ይለኛል ትላ 40 ጊዜ የራስዋን ፊት መስታወታ ያለች በየትኛው መንገድ የምትኮራ ልጅ አሁን መሬት ማየት ተጀምራለች። ይሄ ሲስተም ከዛኛው ሰው ነው። ዛሬ ያፈርሳል። ሙሉ ጤናው ይመለሳታል፣ ሙሉ ሰላሙ ይመለሳታል። እጆቻችሁ ዘርጉ። ከእግር ጫፍ ከቤት እስከ ጭንቅላት እሳት አድርጌያለሁ። አትበላትም። በሕይወቷ ላይ በፎቶ ላይ የተሰራ መርገም ፍጠን ፈትሽ። ምን ይመለስ ሲስተም ነው፣ ሲስተም ነው። ሞገስሽ ተመልሷል። ጤናሽ አንድኑ ለመግደል የታቀደ አውሬ ሞቷል። እጆቻችን ዘርጉና ነፃ ነሽ በሉት። በቅርብ ጊዜ በሉት ያንቺን ክብር በሉት ዘር መንዘሮች ያያሉ። የአደባባይ ክብር አንቺን ይጠብቅሻል በሉት። ሆኖ ተፈጽሟል። ከዚህ ስራ እግዚአብሔር ቢቀይረኝ ምን አለብኝ ይላል። እውነት ኢየሱስ ጌታ። 3 ቤተሰብ ያለው ሰው ማን ነው? 3 ቤተሰብ እኔ ነኝ። 3 ቤተሰብ ሊበትን ጠላት ፋይል ከፍቷል። እውነት
የሰማይ አምላክ እግዚአብሔር በቲፕታል የሚጠራ ታስብ ራሴ ነኝ። እነዚህ ቤተሰቦችን ሊበቀል ባይሉን ጨርሰዋል። እስቲ ነይ ለአንቺ ልጸልይ፣ እሱም ተስፋ ቆርጧል። ከዚህ ኑሮ ከተማ ደቂቃ እጠፋለሁ ይላል። ባጃጅ አደጋ እንዲነጠቅ አባት የሌለችውን ዘር ለማሳደግ አባት የሌለውን ልጅን ለማሳደግ እቺ ተዘጋጅታለች። ጠላት ለነጥቃት የአስራት የሚባለው በጌታ ፊት ደሙን ጠላት ለጠጣ ፋይል ከብቶ ጨርሷል። ተስፋ ቆርጦ ነው ያለው። እግዚአብሔር እነዚህን ቤተሰቦችን የሚበጠበት አውሬውን ዛሬ ይመታል። እግዚአብሔር ይመታል። ሶስት ቤተሰቦችን ግራ ሊያጋባት ጠላት የጠላትን ምክሩን አለ የሰማይ አምላክ እግዚአብሔር አፍርሻል። እጆቻችሁን ዘርጉ። ቤትሽ በሉት አይበተንም። አስራት በሉት ምንም አይሆንም። አንቺም በሉት ምንም አትሆኝም። እግዚአብሔር በሉት በነገርሽ ላይ ጣልቃ ገብቷል። በሉት ነገርሽ ነው የሚጸልልሽ። አሻራት ሞች ያለሽ እያለ ተስፋ አስቆርጦ ግራ አጋብቶ ሰላምሽን የከለከለ ሶስት ጊዜ በኃይል እየጮክ ወደ ሰው ይወርድ። ቀጥል። በጣም ትጨነቃለች፣ ግራ ትጋባለች። አሁን ጤና ሰላም የላትም። ሄዳል። ሶስት ጊዜ በኃይል እየጮክ ወደ ሰው ይወርድ። ቀጥል። ሄዳል። የመጨረሻ ሽር በኢየሱስ ያው እናንተ ላይ የታወጀ የአውሬ ፍርሃት ዛሬ ማለዳ ሁሉንም በሚችለው በክርስቶስ ኃይል ተገልብጧል። ወጥተሻል። አስራት ባለቤትሽ ነው። ተስፉ አንቺ ነሽ። እግዚአብሔር አምላክ የተወሰደውን ምርኮን ይመልሰዋል። በክብር እኖራለሁ፣ በክብር እኖራለሁ። ያው የሆነ እጁን ጣልቃ አስገባዋል። አስደንቅሻለሁ። ከአንቺ ጋር መኖር